በለቀቅናቸው ትምህርቶች የተማራችሁ ጥቅሞችን ያገኛችሁ ለመማርም ዝግጁ የሆናችሁ ውድ ሰብስክራይበሮቻችን ዛሬ ከዩቲዩብ በበለጠ ሁልጊዜ አክቲቭ የምንሆንበት የተለያዩ መረጃዎችን በፍጥነት የምናገኝበትን ፕላትፎርም አስተዋውቃችኋለሁ። የቴሌግራም ቻናል ነው። 2 ደቂቃ ብቻ ነው የምፈልገው። ቪዲዮውን እስከመጨረሻው ማየታችሁን እንዳትረሱ። እንደዚህ አይነት ትምህርቶችን ባለፉት 4 ዓመታት እየለቀቅንብን እንገኛለን። በዚህም በኢትዮጵያ ትልቅ የዩቲዩብ ቻናል ነው። እንደዚህ አይነት ትምህርቶችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎች እንዲደርስ ደግሞ ላይክ እና ሼር አድርጉት። ቀጥታ ወደ ቪዲዮ ነው የምወስዳችሁ። ባለፉት 4 ዓመታት ከ210 በላይ ትምህርቶችን በዩቲዩብ ሰርተናል። በዚህም ከ21 ሺህ በላይ ሰብስክራይብ እና ከ1 ሚሊዮን በላይ ቪው እይታዎችን ማግኘት ችለናል። ነገር ግን በእነዚህ ጊዜያቶች ውስጥ መጀመሪያ ላይ እኛ የጀመርነው ከዩቲዩብ በፊት ቴሌግራም አለን። የቴሌግራም ቻናላችንን ፕሮሞት ስላላደረግነው በጣም ዝቅተኛ ነበረ። አሁን ላይ ግን ፕሮሞት ማድረግ ከጀመረን በኋላ በከፍተኛ ሁኔታ ማደግ ጀምሯል። ዛሬ የቴሌግራም ቻናላችንን ጆይን ብታደርጉ ዩቲዩብ ላይ ጆይን አድርጋችሁ ሰብስክራይብ አድርጋችሁ ካገኛችሁ ጥቅም በላይ የቴሌግራም ላይ እንደምታገኙ እነግራችኋለሁ። ቴሌግራም ላይ ጥቅሞቹን አሳያችኋለሁ። ለምሳሌ አንድ ቻናል ቢመጣ የኳስ ቻናል ማለት ነው። ይሄንን የኳስ ቻናል ቴሌግራም ላይ ላሉት ሜምበሮቻችን ለማስተዋወቅ በትንሹ 1 ደቂቃም አይፈጅብንም። ዩቲዩብ ላይ ግን ያንን መረጃ ለመስራት ከ1 ሰዓት በላይ ይፈጅብናል። ስለዚህ አዳዲስ መረጃዎችን ከዩቲዩብ በበለጠ መልኩ ቴሌግራም ላይ ታገኛላችሁ። ሁለተኛው ጥቅም ቴሌግራም ቻናላችን ስትቀላቀሉ አዳዲስ ቻናሎች በሚመጡበት ሰዓት ለምሳሌ የሆነን ኳስ እየተላለፈ ያን ጨዋታ አስተላልፈው ብቻ የሚጠፉ ቻናሎች አሉ፣ ፊድ ቻናሎች የሚባሉ በተለምዶ። እነዛን ጨዋታውን እየተላለፈ ቪዲዮ ሰርተን ዩቲዩብ ላይ እንልቀቅብን ቪዲዮውን ስለምንለቀው ጨዋታው ያልቃል፣ ቻናሎቹም ይጠፋሉ። ስለዚህ ቀድመን ግን ቴሌግራም ላይ ስለምንለቀው እናንተ ያን ጆይን ካደረጋችሁ እናንተ ሰርች በማድረግ ብቻ ያንን ቻናል ማግኘትና መጠቀም ትችላላችሁ። ምንም ለአንድ ጨዋታ ብቻ ቢያገለግልም ማለት ነው። ከዛ በተጨማሪ ዘወትር አርብ ከምሽቱ 3 ሰዓት ጀምሮ ኦንላይን ቮይስ ቻት አለን። በዚህም የትኛውም አይነት ጥያቄ ካላችሁ ከሳተላይት ጋር፣ ከሪሲቨር ጋር፣ ከአንድሮይድ ቦክስ ጋር፣ ከስማርት ቲቪ ጋር ከፋይንደርም ጨምሮ ማለት ነው ጥያቄ ካላችሁ እኔና ሌሎች ብዙ ባለሙያዎች ስላሉ እነሱንም ማግኘት ትችላላችሁ። ኦንላይን ቮይስ ቻት ላይ አለን። ስለዚህ ጥያቄዎችንም እዛ ጋር ጠይቃችሁ መልስ ማግኘት ትችላላችሁ ማለት ነው። ስለዚህ ከዩቲዩብ በበለጠ 24 ሰዓት 7ቱንም ቀን አክቲቭ የምንሆንበት የቴሌግራም ቻናል ነው። የቴሌግራም ቻናላችንን ጆይን እንድታደርጉ በዚሁ አጋጣሚ ላሳስባችሁ እወዳለሁ። በተለይ ቀጣይ የሚያድሱን የውድድር ዓመት ብዙ መረጃዎችን እንለቅበታለን። ኦንላይን ቮይስ ቻታችንን ከሳምንት 1 ቀን ወደ ሳምንት 2 ቀናት ስለምናሳድግበት ጆይን ማድረጋችሁ እንዳትረሱ። ስክሪን ላይ የምትመለከቱን QR ኮዱንም ሊንኩንም እንዴት ሰርች እንደምታደርጉ ከዛ በተጨማሪ ኮሜንት የመጀመሪያ ቦታና ዲስክሪፕሽን ላይ አስቀምጬላችኋለሁ። ጆይን አድርጋችሁ ይጠብቁን። አዳዲስ መረጃዎችን እዛ ላይ እንለቃለን። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።